ስለ ፖርኖግራፊ ወይም ስለ ወሲብ ፊልም ያልሰማናቸው አስደንጋጭ እውነታዎች። በጉጉት ነበር የጀመርኩት። እንደ ቀላል ሊንኩን ነካሁት። ውስጡ ስገባ የማያልቅና አስደሳች የሚመስሉ ነገሮችን አገኘሁ። ምንም ጉዳት የሌለው መስሎኝ ነበር የገባሁበት። ቀስ በቀስ ግን መቆጣጠር ወደማልችለው ነገር ተለወጠብኝ እና ምን እየሆነ እንዳለ ሳስብ በሱስ እንደተያዝኩ አስተዋልኩ። ይህ የብዙ ሱሰኞች ታሪክ ነው። በዚህ ቪዲዮ ስለ ፖርን ሱስ እንዴት እንደሚዳብር፣ ለምን በጣም ኃይለኛ እንደሆነና በአይምሮ በአካልና በስነ ልቦና እንዲሁም በወደፊት ህይወት ላይ የሚያስከትለውን መዘዝ አንድ በአንድ እንመለከታለን። ይህ ወሬ ወይም ንግግር ብቻ አይደለም፣ በሳይንስ የተደገፈ ብዙ ሰዎች የኖሩበት የህይወት ልምድና ይህን የማይታይ ጦርነት በየቀኑ እየተዋጉ ያሉ በሺዎች የሚቆጠሩ ሰዎች እውነተኛ ታሪክ ነው። ከኔ ጋር ሁኑ፣ ምክንያቱም የምናወራው ነገር ምናልባት ባለህበት ቆመህ እንድትቀር፣ ህይወት ከባድ እንዲመስልህ ያደረገህን ነገር ሊያብራራ ይችላል። እንዴት ነፃ እንደምትወጣም ሊያሳይህ ይችላል። የፖርን ሱስ ምንድን ነው? ብዙዎቻችን እንደምናስበው የፖርን ሱስ ደካማነት አይደለም፣ የስነ ምግባር መጉደል ወይም መጥፎ መሆን አይደለም። እውነታው የፖርን ሱስ የስነ ልቦና ወይም የአይምሮ ጉዳይ ብቻ ነው። የፖርን ሱስ ማለት ምን ማለት ነው? አንድ ሰው የወሲብ ፊልም ማየት እንደሚጎዳው ስነ ልቦናውን፣ አካሉን፣ ግንኙነቱን፣ ነገውን እንደሚያበላሸው እያወቀ ነገር ግን በጣም ከመልመዱ የተነሳ ስሜቱ አስገድዶት የሚያይ ከሆነ ይህ ሰው የወሲብ ፊልም ወይም የፖርን ሱሰኛ ነው ይባላል። ይህ አካሄድ ደግሞ ከጊዜ ወደ ጊዜ እየባሰ ይሄዳል። ከዚያም ለማቆም በጣም ከባድ ይሆናል። ነገር ግን ፖርን የተመለከተ ሁሉ ሱሰኛ ነው ማለት ይቻላልን? አንድ ሰው የፖርን ሱስ ተጠቂ መሆን አለመሆኑን የሚለይበት መንገድ በብዙ ሰዎች ላይ በተደረገው ጥናት ተመስርተን እንመልከት። አንደኛ፣ ሱስ ውስጥ መግባትን የምታውቅበት መንገድ የምታይበት ድግግሞሽ እየጨመረ ይሄዳል። በሳምንት አንድ ጊዜ ትመለከት የነበረው አሁን በቀን አንድ ጊዜ፣ ከዚያም በቀን ብዙ ጊዜ ይሆናል። ሲደክም ወይም ስትጨነቅ ሳይቀር ከመጠን በላይ ትመለከት ትችላለህ። ሁለተኛ፣ ለማቆም አለመቻል ወይም ደግሞ ለማቆም አለመፈለግ። ከዚህ በፊት ለማቆም ብዙ ሞክረህ ለራስህ ቃል ገብተህ ሊሆን ይችላል፣ ግን ከቀናት በፊት ወይም ከሰዓታት በኋላ ተመልሰህ የምትመለከት ከሆነ አንተ የፖርን ሱስ ተጠቂ ነህ ወይም ሱስ አለብህ ለማለት ያስችላል። ይህ በጣም ግልጽ ከሆኑት የሱስ ምልክቶች ውስጥ አንዱና ዋነኛው ነው። ሶስተኛ፣ ራስን መግዛት አለመቻል። ለየት ያሉ ከፍ ያሉ ይዘቶችን ወይም ሲኖችን ለማየት የምትፈልግ ከሆነ ከጊዜ በኋላ ከፍ ያለ እርካታ እንዲሰማህ ከቀድሞ የበለጠ ኃይለኛ ወይም ደግሞ የተከለከለ የሚባለውን አይነት ከፍተኛ ይዘት ያለውን ሴቷን በጣም የሚጎዳ አይነት ቪዲዮ ማየት ካስፈለገ ይህ አንደኛው ምልክት ነው። ይህ ማለት ልክ የአልኮል ሱሰኞች ከቢራ ወደ ጠንካራ መጠጥ እንደሚሸጋገሩት በተመሳሳይ ሁኔታ የወሲብ ሱሰኞች ደግሞ ከፍ ያለ እርካታን በመፈለግ ወደ ከባድ የፖርን ምድቦች ወይም ረዘም ያለ ቪዲዮ ወደ ማየት ይሸጋገራሉ። ይህም ሶስት ደረጃ የመድረሱ ምልክት ነው። መራሩ ሀቅ ግን ለማቆም ስትሞክር ድረስ ምን ያህል ጉዳት እያደረሰብህ እንዳለ በፍጹም ልታውቅ አትችልም። ፖርን በአካል በስነ ልቦናና በግንኙነትህ እንዲሁም በመንፈሳዊ ህይወት ላይ ከባድ ጉዳትን ያስከትላል። በአካል ላይ ከሚያስከትለው ጉዳት ጥቂቶችን ለመግለጽ ያክል ዋነኛው የብልት መቆም ችግር ወይም ደግሞ የስንፈተ ወሲብ ድካም፣ ያለምንም ስራ ይደክምሃል፣ ስሜት የለሽ ወይም የደነዘዘ ሰው መሆን፣ የፀጉር መሳሳት፣ ከመጠን በላይ መክሳት፣ የሰውነት ክፍሎች መድፈስፈስ፣ የራስ ማዞር፣ ደም ማነስና ሌሎችም ናቸው። በስነ ልቦና ሁኔታ ደግሞ የበለጠ ጥልቀት ያለው ሆኖ እናገኘዋለን። የአእምሮ ዳፍንት ወይም ብዥታ፣ ዝቅተኛ በራስ መተማመን፣ ማፈርና ፈሪ መሆን፣ ግዴለሽነት፣ ብዙ ሰው ባለበት መገኘት፣ መፍራት፣ የመንፈስ ጭንቀት፣ መነቃቃት ወይም መነሳሳት ማጣት፣ በእውነተኛ ግንኙነቶች ወይም በጾታዊ መቀራረቦች ላይ ፍላጎት ማጣት፣ ችግርን ከመጋፈጥ ይልቅ ማመቻቸት፣ ሁልጊዜ ምቾት ፍለጋ መድከም እና ብቸኝነትን ማዘውተር ናቸው። አንዳንድ ሰዎች ለማቆም በሚጀምሩበት ጊዜ ነገሮች ከመሻሻል ይልቅ እየባሱ እንደሚሄዱ ይናገራሉ። ይህ ደረጃ ፍላት ላይን ወይም ደግሞ የሽግግር ጊዜ በመባል ይታወቃል። ይህ የሚሆነው አእምሮ ከለመደው የደስታ ስሜት እየወጣ በመሆኑ የሚፈጠር ክስተት ነው። የጫካውን መንገድ ምሳሌ አስታውሱ። በተደጋጋሚ ስለተረገጠ ከሌሎች የተሻለ መንገድ ሆኖ እንደሚወጣው፣ ነገር ግን ከሱ የተሻለ በደንብ የተረገጠ መስመር ቢኖር ይሄኛው የጫካው መንገድ ይሆናል። በተመሳሳይ ፖርን በተደጋጋሚ ስለተመለከትን አእምሮአችን ውስጥ ትልቁን መንገድ፣ ትልቁ ደስታ፣ ትልቁ ስኬት በዚህ መንገድ ማለፍ ብቻ ይሆናል። ነገር ግን በጽናትና በጊዜ ሂደት ይህን ትልቅ መንገድ ሳር እንዲበቅልበትና መንገድነቱ ጠፍቶ በሌላ እንዲተካ ማድረግ እንችላለን። ይህም ሌላ ልማድ መጀመር ነው። ስለዚህ የቀድሞ መንገድ ምልክቶች ይጠፋሉ እና እውነተኛ ህይወት መመለስ ይጀምራል። ለዚህ ደግሞ ሱስ በአእምሮ ውስጥ እንዴት እንደሚሰራ መገንዘብ ይኖርብናል። ሱስ በአእምሮ ውስጥ የሚሰራበት መንገድ እንዴት ነው? ሱስ በአእምሮ ውስጥ ማዕከል ወይም ታርጌት የሚያደርጉ የሽልማት ስርዓት ያለበትን ክፍል ነው። እነዚህም በህይወት ለመቀጠል የሚያስፈልጉ ነገሮች እንደ ምግብ፣ ወሲብ እና ጤናማ ግንኙነቶችን አጠናክረን እንድናደርግ የሚረዱን የተፈጥሮ መዋቅራዊ መረቦች ናቸው።
እንደ ምግብ፣ ወሲብ ግንኙነትና ስኬት ያሉ ነገሮች ዶፓሚን የተባለውን የደስታ ሆርሞን ያነሳሳሉ። ይህ ሆርሞን ደግሞ እነዚህ ነገሮች እንደገና እንድናደርግ የሚያነሳሳን የጥሩ ስሜት ኬሚካል ነው። ነገር ግን ሱስ ይህን ጤናማ ስርዓት ይጠልፈዋል። ፖርኖ አእምሮን ከተፈጥሮ ውጭ በሆነ የዶፓሚን መንገድ ያጥለቀልቀዋል። አእምሮ አይቶት የማያውቀውን ደስታ ሲመጣበት ሌሎች ስሜትህን በማደብዘዝ ምላሽ ይሰጣል። ስለዚህ አሁን ልክ እንደተለመደው እንዲሰማ ብዙና የበለጠ መመልከት ያስፈልጋል። ውሎ አድሮ ሱስ አእምሮህን እንደገና ያስተካክልና በራሱ መንገድ ይሰራዋል። የብልግና ምስሎችን ከእረፍት፣ ከደስታ፣ ከምቾት ጋር ማያያዝ ይጀምራል። ያለሱ መስራት እንደማትችል እስኪሰማህ ድረስ የማምለጫ የመፍትሄ መንገድ ይሆናል። ሳይንቲስቶች ይህ አይነቱን ትምህርት የበሽታ ትምህርት ብለው ይጠሩታል። አእምሮህ የተሳሳተ ትምህርት ይማራል። ይህም ፖርን ማለት መኖር ወይም ደግሞ ህይወት ነው የሚል አዲስ ትምህርትን ይማራል። ነገር ግን ፖርን እንዴት ከእውነተኛ ወሲብ በላይ ሱስ ሊሆን ቻለ የሚል ጥያቄም ይነሳል። ውስጣዊ የአእምሮ ክፍል ወይም ሊምቢክ ሲስተም ልዩነቱን ሊለይ ስለማይችል ነው። ይህም ውስጣዊ የአንጎል ክፍል በአእምሮአችን ውስጥ የሚሰራው በስሜት፣ በትውስታ፣ በመነቃቃትና በባህሪ ግንባታ ዙሪያ ሲሆን በተለይ ቁጣ፣ ፍርሃትና ደስታ ላይ አተኩሮ ይሰራል። በዚህም አንድ ሰው የሚሰራቸውን ነገሮች በመገንዘብና ደጋግሞ እንዲሰራቸው በመጋበዝ አዲስ የሆርሞን ምላሽ መስጫ መንገድን ያዘጋጃል። ይህም ኒውራል ፓዝዌይ ይባላል። ከዛም ነገሩን ይለምደውና ወደ ሱስነት ይሸጋገራል ማለት ነው። ይህ ማለት በጫካ ውስጥ ሰዎች በተደጋጋሚ የሄዱበት መስመር ጎልቶ ሲወጣ ዋና መንገድ ሆኖ እንደሚወጣው ማለት ነው። ፖርን በአእምሮ ውስጥ በዚህ መንገድ ነው የሚሰራውና የአእምሮ ስርዓትን የሚቀይረው። ለዚህ የአእምሮ ክፍል በግብረ ስጋ ግንኙነት የተሳተፉ ሰዎችን በከፍተኛ ጥራት ያላቸው ቪዲዮ በመመልከት ለእርሱ ትክክለኛ ወሲብ እንደማድረግ ነው። በዚህ ምክንያት ለእውነተኛ ወሲብ የሚሰጠውን ምላሽ ለፊልሙ ይሰጣል ማለት ነው። በዚህ ጊዜ አእምሮ ውስጥ ደስታ ማለት ምግብ፣ ስኬት፣ ጤናማ ወሲብ፣ ፍቅር መሆኑ ቀርቶ ወይም ተሰርዞ ደስታ ማለት የወሲብ ፊልም መመልከት ይሆናል። ይህም ሰውየውን ሌላ ሰው፣ ሌላ ፍጡር ያደርገዋል ማለት ነው። በእያንዳንዱ ክሊክ በምትመለከተው እያንዳንዱ አዲስ ትዕይንት በአንጎል ውስጥ ያለውን አዲስ መስመር ዝርጋታ ወይም ኒውራል ፓዝዌይ እንደገና ያስነሳል፣ ወይም ልክ እንደ ጫካው ምሳሌ አዲስ መንገድን አጉልቶ ይሰራል። ለዚህ ደግሞ በተደጋጋሚ መረገጥ ያስፈልገዋል። ለዛ ነው ሳትፈልግ እንኳን ራስህን ያለማቋረጥ ስክሮል ስታደርግ፣ ስትፈልግ የፖርን አይነት ስታማርጥ የምታገኙ። አእምሮ ቀጣዩን ከፍተኛ የዶፓሚን ፍሰት ወይም እርካታ ለማግኘት እያደነ ነው። የብልግና ምስሎች በቀላሉ የማይገኙ ቢሆን ኖሮ እንደዚህ አይነት ችግር አይፈጠርም ነበር። ግን ዛሬ ሁሉም ነገር ያልተገደበ ነው፣ ነፃ ነው፣ 24 ሰዓት ይገኛል። ይዘቱ ደግሞ አንጎልን ለመስራት ከተፈጠረበት ከማንኛውም ተፈጥሯዊ ነገር የበለጠ ኃይለኛ፣ አስደንጋጭና ልቅ ስለሆነ የነርቭ ስርዓትህን በቀላሉ ያሸንፈዋል። ከዚያም ለተፈጥሮ ደስታዎች የማትስማማ ትሆናለህ። በጊዜ ሂደት አንጎልህ ከሰዎች ይልቅ ፒክስሎችን፣ ጥራቶችን ታማርጣለህ። እውነተኛ ግንኙነቶችና እውነተኛ ምኞትን ማስወገድ ትጀምራለህ። በመጨረሻም ይህ የሚመለከት ከሆነ ብቻህን አይደለህም። ይህ አንተ ጦርነት ብቻ አይደለም። በሚሊዮኖች የሚቆጠሩ ሰዎች የሚታገሉት ዓለም አቀፍ ጉዳይ ነው። መልካሙ ዜና ደግሞ ማገገም ይቻላል። አእምሮህን እንደገና ማደስ ትችላለህ። ህይወትን እንደገና ማስጀመር ትችላለህ። ለዚህ ምሳሌ ማየት ከፈለክ ከፖርንና ግለ ወሲብ በመታቀብ ራስን ለማዳን በተከፈተው ግሩፕ በመግባት ጥናት፣ ስልጠናና ውይይት ማግኘት እና መካፈል ትችላለህ። በቴሌግራም አድራሻችን @freelife ወይም ፍሪደም ቻሌንጅ ብለህ ግባና ሰዎች እንዴት እየዳኑ እንዳሉ ተመልከት። እናንተ መዳን ትችላለህ። የመጀመሪያው እርምጃ ለራስህ ታማኙን፣ ከዚያም እርምጃ ውሰድ። በጥፋተኝነት በሀፍረትና በምስጢር አዙሪት ውስጥ መኖር የለብህም። ሻሎም።